Welcome to AHA Learning Hub, a channel designed to spark your next AHA moment. Today, we're going to talk about titles. Do you know that misuse of titles can be a cause for miscommunication? Of course, it can be, particularly in any formal session. If you fail just to use titles properly, it would show your carelessness. For this reason, we need just to use titles properly in any formal session, like meetings, panel discussions, academic gatherings, public gatherings, and so on. We need just to use titles properly. ስለዚህ ዛሬ በእንግሊዝኛ ታይትሎችን እንዴት መጠቀም አለብን የሚለውን በተመለከተ እንነጋገራለን ማለት ነው። ስለዚህ የመጀመሪያው አንድ ያገባ ይሁን ወይም ደግሞ ያላገባ ይሁን አንድን ሰው ሚስተር ብለን አድሬስ ማድረግ እንችላለን። ይሄ በተመሳሳይ አማርኛም ውስጥ አቶ የምንለው አንድ ወንድ ያገባም ይሁን ያላገባም ወንድ አቶ እገሌ ተብሎ መጠቀስ ይችላል ማለት ነው። ስለዚህ አሁን አንድ ያላገባች ሴት በእንግሊዝኛ ምን ብለን አድሬስ ልናደርጋት እንችላለን? 2 ሰከንድ ሰጣችኋለሁ። Right. Miss. If you want to address Almas, for instance, if she's unmarried woman, we can say Miss Almas. M-I-S-S. Miss. Miss Almas. This title is also used in schools. Usually, young teacher in schools, in kindergarten as well as in primary schools, very young woman can also be addressed as Miss, whether she is married or unmarried one. And ህፃናትን የምታስተምር ሴትም እንደዚሁ ብዙ ጊዜ ሚስ ተብላ አድሬስ ልትደረግ ትችላለች ማለት ነው። ወላጆችም ሳይቀሩ ይችን መምህር በሚያናግሩበት ጊዜ ሚስ ብለው አድሬስ ሊያደርጓት ይችላሉ ማለት። ስለዚህ ሚስ አልማዝ ቢሉ አልማዝ ያገባችም ትሁን ያላገባችም ትሁን ህፃናትን በአንደኛ ደረጃ ያሉ ተማሪዎችን የምታስተምር ከሆነ ብዙ ጊዜ ሚስ ተብላ ልትጠራ ትችላለች ማለት ነው። ሚስ አልማዝ ካልን it does not show her marital status, የእሷን የጋብቻ ሁኔታ ከግምት ውስጥ ሳናስገባ ማድረግ እንችላለን ማለት ነው። ሚስ ብለን አድሬስ ልናደርግ እንችላለን ማለት ነው። M-I-S-S ሚስ። ወደ ሁለተኛው እንለፍ። አንድ ያገባች ሴት በእንግሊዝኛ አድሬስ እንዴት ትደረጋለች? ታይትሏ ምን ተብሎ ሊጠራ ይችላል? አንድ ያገባች ሴት፣ ባለትዳር ሴት። በአማርኛ ለምሳሌ ያህል ቅድም ሚስ ያልነው ወይዘሪት የምንለው ነው። አሁን ደግሞ ወይዘሮ ብለን በአማርኛ የምንጠቅሰው ወይዘሮ በእንግሊዝኛ ምን እንደሚባል ትነግሩኛላችሁ ማለት ነው። ሁለት ሰከንድ ሰጥቻችኋለሁ። Right. We can say Mrs. Mrs. We can write, in writing, we can use the shortened form. Mrs. M-I-S-S U-S. Mrs. Mrs. አልማዝ ወይዘሮ አልማዝ ስል ሚሲዝ አልማዝ ነው። ሚሲዝ አልማዝ ሲጻፍ ሚሲዝ
በአጭሩ ሲጻፍ ኤም አር ኤስ ፉል ስቶፕ። ስለዚህ ሚሲዝ ካልን ወይዘሮ አልማዝ እያልን ነው። we are sure that she is a married one እንዳገባች እርግጠኛ ሆን ባለትዳር እንደሆነች ወይዘሮ መባል እንደምትችል እርግጠኛ የሆንባትን ሴት ወይም እርግጠኛ በምንሆንበት ጊዜ ሚሲዝ ብለን አድሬስ ማድረግ እንችላለን ማለት ነው። በጽሁፍም ላይ ሲሆን ኤምአርኤስ ፉል ስቶፕ አድርገን ሚሲዝ የሚለውን አድሬስ ማድረግ እንችላለን ማለት ነው። ያገባች ስትሆን፣ ያላገባች ከሆነ ግን ሚስ እንዳልነው MISS it does not have a shortened form። ሚስ የሚለው ራሱ ብቻውን ነው፣ በአጭሩ አይጻፍም። ሚሲዝ የምንለው ግን MRS ያልነው ሚሲዝ የምንለው በአጭሩ መጻፍ ይችላል። it has a shortened form። ከዚህ በተጨማሪ እርግጠኛ በማንሆንበት ጊዜ አንድ ሴት ያገባችም ትሁን ያላገባችም ትሁን እኛ መረጃው የሌለን እርግጠኛ ሆነን መናገር በማንችልበት ጊዜ ምን ብለን ያችን ሴት አድሬስ ማድረግ እንችላለን? ያገባችም ትሁን ያላገባችም፣ ልክ እንደ ሚስተር እንዳልነው እዚህም ላይ እርግጠኛ ያልሆነባትን ሴት ያገባች ልትሆን ትችላለች፣ ያላገባች ልትሆን ትችላለች። እሱ እኛን መረጃው በሌለን ጊዜ ሁሉ እርግጠኛ በማንሆንበት ጊዜ ሴፍ የሆነውን ሳይድ እንድንወስድ ያገባችውንም ወይዘሪት እንዳንላት ያላገባችው ሆና ደግሞ ወይዘሮ እንዳንላት በምንጠራጠርበት ስጋት በሚኖረን ጊዜ ደግሞ ሁለቱንም አድሬስ ሊያደርግ የሚችል ያገባችም ትሁን ያላገባችም ልክ ሚስተር እንደምንለው ኒውትራል የሆነ አገላለጽ ደግሞ አለ። እሱን ትነግሩኛላችሁ። 2 ሰከንድ ልስጣችሁ። በጣም ጥሩ። ሚስ ቬሪ ሾርት ዋን፣ ፈርስ ዋን ሚሲዝ፣ ይሄኛው ደግሞ ሚስ። በጽሁፍ ጊዜ MS ፉል ስቶፕ ላይክ MR ፉል ስቶፕ እንዳደረግነው ለሚስተር፣ ለዚህም ደግሞ MS ፉል ስቶፕ አለቀ። MS ፉል ስቶፕ ሲነበብ ሚዝ 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 ኤክስ ሚዝ ዋይ ሚዝ አልማዝ ካልኩኝ እኔ አልማዝ ያገባችም ትሁን ያላገባችም ትሁን ሁለቱንም አድሬስ ሊያደርግልኝ ይችላል ማለት ነው። ስለዚህ በዚህ ጊዜ ሚዝ ካልኩኝ ያለምንም ስጋት ሁለቱንም ያገባችውንም ያላገባችውንም አድሬስ ማድረግ እንደቻልኩኝ መረዳት ያስፈልጋል ማለት ነው። ስለዚህ አሁን በእነዚህ በሶስት አገላለጾች መካከል ታይትሎች መካከል ያለው ልዩነት በአጭሩ ላስረዳችሁ ሞክራለሁ። ሚስ MISS ሚስ we can use this one for unmarried girl, for unmarried woman. Unmarried woman we can use miss. For school teachers in the same way, disregard of her marital status we can use miss. For a married woman, if you are sure she's a married one, you can say Mrs. Almaz. እዚህ አሁን ወይዘሮ እያልኩ ነው ማለት ወይዘሮ አልማዝ እያልኩ ነው ማለት ነው። ስለዚህ ሚሲስ እንላለን ማለት ነው። በተጨማሪ አንድ ሴት ያገባችም ትሁን ያላገባችም ከሁለቱም ውጭ ነፃ ሆነን ደግሞ ስለ አንድ ሴት ማሪታል ስታተስ እርግጠኛ ሆነንበት ደግሞ ሚዝ ቬሪ ሾርት ነው። ሚዝ ኤክስ ሚዝ ዋይ ብለን መናገር እንችላለን ማለት ነው። በዛሬው ፕሮግራማችን ስለ ታይትሎች እንዴት መጠቀም እንደምንችል አይተናል። በሌላ ፕሮግራም ደግሞ እስከምንገናኝ መልካም ጊዜ። ይህን ፕሮግራም ከወዳችሁት ላይክ ማድረግ እንዲሁም ቻናሉን ሰብስክራይብ ማድረግ ሌሎች እንዲደርስ ደግሞ ሼር ማድረግ እንዳትረሱ። አመሰግናለሁ። መልካም ጊዜ። ቻው።